የእፎይ አምላክ የሚያስቀና አምላክ ነው። የእፎይ አገልግሎት የሚያስቀና አገልግሎት ነው። የእፎይ ምርጫ የሚያስቀና ምርጫ ነው። እኛ እፎይን ካስነሳው ጌታ አንበልጥም። በረሃብ በጥም ውስጥ በድካም ውስጥ እግዚአብሔር ግን እየተጠቀመበት ያለ ሰው ስለሆነ ታጋሽ ሁኑ። ደግሞ የእፎይ ተማሪ ከሆናችሁ እንደ እፎይ ሁኑ። በቲክቶክ ላይ የታዘብኩትን ነግሬያችሁ ወደ ቴሌቪዥኑ መርሃ ግብራችን እንገባለን። ቲክቶክ ላይ ጸሎቱን ላይ ያደረግን በተደጋጋሚ የምትጽፉ ሰዎች ነበሩ። የሚጽፉት ሰዎች አሜን 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 ይላሉ፣ ምርቃቱን ይቀበላሉ። አንዳንዶቻችሁ ግን ዝም ብላችሁ በስሜት የምትነዱ ሰዎች ያ ሁሉ ሰው ቀጥ ብሎ ጸሎት እያደረገ እናንተ እፎይን እርዳው፣ እፎይን እንዳትረሳው፣ እፎይን እንትን እንዳትለው፣ እፎይን ከሀገር አስወጣው፣ እፎይን ምናምን ትላላችሁ። ይሄ አግባብ አይደለም፣ ተገቢ አይደለም፣ ተገቢ አይደለም። ጸሎት ሲደረግ ጸሎት ነው በቃ። ትምህርት ሲሰጥ ትምህርት ነው በቃ። እናንተ ጉዳያችሁ አይደለም፣ የሚተላለፈው መልእክት ጉዳያችሁ አይደለም ማለት ነው። በቃ ታርጌት ያደረጋችሁት ነገር ላይ ብቻ ያቺን ኮፒ ሊንክ አድርጋችሁ ያቺን ፔስት ያደረጋችሁ ኮፒ ፔስት ያደረጋችሁ ትበጠብጣላችሁ ማለት ነው። ይሄ ትክክል አይደለም። ስለ እፎይ ያስነሳው ይጠብቀዋል፣ ያስነሳው ይጋርደዋል፣ ያስነሳው ይከልለዋል፣ ያስነሳው ያበለዋል፣ ያስነሳው ያጠጣዋል፣ ያስነሳው እርዳታ የሚፈልግ ከሆነ እርዳታውን የሚሰጠውን ያዘጋጅለታል። እኛ እፎይን ካስነሳው ጌታ አንበልጥም እና አጉላት ጎርሩ ለማለት ፈልጌ ነው። እፎይን ዕውቀት የሞላው አንደበተ ርቱዕ ያደረገው ከዓለም ለይቶ አምጥቶ ከመጋቤ ብሉይ ከመጋቤ ሐዲሱ ከሰባኪ ወንጌሉ ከካህኑ ከጳጳሱ ከዲያቆኑ ከተራቀቀ ከሚባለው ቴዎሎጂያንስ ለይቶ አምጥቶ ነው እኔ በዚህ ልጅ እጠቀማለሁ ያለ እግዚአብሔር ያቅለታል። እና አንዳንዶች ከሀገር አስወጣው የተሰደደ ሰው ነው። ይህንን እንኳን መረጃ የሌላችሁ ሰዎች ናችሁ ሀገር ውስጥ ፖሊስ እንዳይዘው እንዳይዘው የምትሉት። እና እንደ አጉል አዛኝ አትሆኑ። ይህም በመጽሐፋችሁ እንትን የምትሉት ነገር የለም። የእፎይ አምላክ የሚያስቀና አምላክ ነው። የእፎይ አገልግሎት የሚያስቀና አገልግሎት ነው። የእፎይ ምርጫ የሚያስቀና ምርጫ ነው። የእፎይን አምላክ ለእፎይ ባደረገው ነገር ላይ ማመስገን እንጂ የኔ ቢጤ ይመስል በየቲክቶኩ እየሄዱ ስለ ማርያም እፎይ ያላለውን አልተቸገረም አይደለም፣ አልተራበም አይደለም፣ አልተጠማም አይደለም። በረሃብ በጥም ውስጥ በድካም ውስጥ እግዚአብሔር ግን እየተጠቀመበት ያለ ሰው ስለሆነ ታጋሽ ሁኑ። ደግሞ የእፎይ ተማሪ ከሆናችሁ እንደ እፎይ ሁኑ፣ ጠቢባን ሁኑ። እንግዲህ ዋናው ሚዲያ መከፈቱ ይሄ ፕላትፎርም መዘጋጀቱ እንደዚህ ከመስመር የወጣችሁ ሰዎችን ቅርጽ ለማስያዝ ነው። ካህኑ ቃለ ምዕዳንና ቡራኬ እየሰጠ እዚህ ቁጭ ብሎ እፎይ ዘመዴ እንደዚህ ምናምን ወሬ የሚያወራ ሰው ይሄ መንፈሳዊም ሰው አይደለም፣ አስመሳይ ነው። የካህን ድምፅ እየተሰማ ቃለ ምዕዳን እየተሰማ ቡራኬ እየተሰጠ መቸክቸክ ይሄ ሰሞነኛ ክርስቲያን ነው። ሰሞኑን የመጣ ሰው ነው። ገና ቲክቶክን መጠቀም የጀመረ ነው። ስሜታዊ ነው ማለት ነው። ስለዚህ ለእፎይ ለዘመድኩን ለምናምን የምትጨነቁ ሰዎች ለራሳችሁ ተጨነቁ። እኛ የቢታንያ ድንጋዮች ነን። እኛ የበለዓም አህዮች ነን። ምንም የማናቅ እግዚአብሔር ግን የሚጠቀምብን ሰዎች። እኔ የተቀመጥኩበት ቦታ መቀመጥ አለበት ብዬ የማስበው ብዙ ሰው አለ። እኔ የምሰራውን ስራ ቢሰራ ብዬ የምመኝለት ብዙ ሰው አለ። ከሰባኪ ከካህን ከዲያቆን ከጳጳስ እኔ የምጮኸውን ጩኸት እኔ የማደርገውን ነገር ቢያደርጉ እኔ ቁጭ ብዬ የምሰማቸው ምሎች አለ። አልተፈቀደም። ምን ይደረግ? እኔ መሀይሙን እኔ ውሻውን አውጥቶ እኔን እዚህ አስቀምጦ ያስጮኸኛል፣ ይጠቀምብኛል እግዚአብሔር። ከእፎይ በበለጠ ቴዎሎጂ የተራቀቁ አረብኛ የሚችሉ ግሪክኛ የሚችሉ ዕብራይስጥ የሚችሉ ግዕዙን አቡሻህሩን አመስጥረው የሚናገሩ ሊቃውንት አሉ በቤተ ክርስቲያን ሞልቶ የተረፈ። ዞር በሉ ከዚህ ብሎ አይቻልም። እኔ የምጠቀምበትን እኔ ምርጫ ይችላል እግዚአብሔር። እስቲ እግዚአብሔር ይመስገን ብላችሁ ጻፉ። ሁላችሁ እግዚአብሔር ይመስገን ብላችሁ ጻፉ። ቴሌግራም ላይ ያላችሁትም ጻፉ። እግዚአብሔር ይመስገን ብላችሁ ጻፉ። እግዚአብሔር መምረጥ ያቅበታል።
እነ ቅዱስ ጴጥሮስን አሳ ሲያጠምዱ ነው ያመጣቸው። መጽሐፍ አይችሉ ማንበብ አይችሉ። አሳ በማጠብ ጠዋት ሄዱ፣ ባህር ላይ ሄደው መረባቸውን መወርወር ነው። ከሰዓት ሄዱ፣ ባህር መወርወር ነው። አሳ እስኪያገኙ ድረስ ጀልባ ላይ ተቀምጠው ነው። እነዚህን ሰዎች ነው የመረጠው። እነዚህን ሰዎች ነው የመረጠው። እግዚአብሔር የመረጠው እነዚህን ሰዎች ነው። በዓለም የተናቁ ቀራጭ ናቸው ተብለው የተናቁ በድሆች መንደር ያሉ ባለጸጎች የማያስጠጓቸው የከተማ ሰዎች አፍንጫቸውን የሚይዙባቸው የሚጠየፏቸው እነዚህ ነው እግዚአብሔር በመንጠቆ መርጦ አምጥቶ ዓለምን በክርስትና የከደነው ማለት ነው። እነዛ ቀሚሳቸውን አስረዝመው ጺማቸውን አስረዝመው ምናምን ሄዱ የነበሩት መምረጥ ይችል ነበር፣ አላረገም። እነዚህም ዓለም የናቃቸውን ዓለም ደግሞ እግዚአብሔር የሚከብረው በዚህ መንገድ ነው። ሊቁንማ ቢጠራው እሱ ሊቅ ስለሆነ ነው ተብሎ እግዚአብሔር አይከብርበትም። ሊቁም ራሱ ጉራውን ይቸረችራል። እንደኔ አይነቱ ቀፎ፣ እንደኔ አይነቱ ባዶ ነው እግዚአብሔር ሲሰራበት ለእግዚአብሔር ክብር የሚሰጠው፣ እግዚአብሔር ስሙ የሚነሳው። እግዚአብሔር አሁን ብዙ ሰባኪያን ወንጌል ከኔ ጋር ይወዳደራሉ። እኔ ቤተልሔም ሄጄ፣ ደብረ አባይ ሄጄ፣ ዋልድባ ሄጄ ከኔታ ገሌ እንደዚህ ተምሬ ከምንትስዬ ቀኔ ቆጥሬ ዳሴ ማርያም እንደዚህ አድርጌ እንደዚህ ፈጥሬ ይህ ብሎ መሀይም ይኸው ተነስቶ እንደዚህ ያደርጋል ብለው በእኔ የሚቀኑ ሰዎች አሉ። እግዚአብሔር የሚከብረው እንደዚህ ነው። አያችሁ፣ ይህ ይከብራል እግዚአብሔር። እኔስ እንደነሱ ቢሆን እሱ እኮ የኔቴካ ገሌ ጋር የተማረው እኔ እሳቸው ጋር 2 ዓመት ነው የተማርኩት፣ ከዛ በኋላ እሱ ግን ሄዶ 6 ዓመት ተምሯል፣ ለዚህ ነው ምናምን ብለው እግዚአብሔር አይደለም የሚከብረው፣ የኔታ ናቸው የሚከብሩት። እግዚአብሔር አይደለም ትምህርት ቤቱ ነው የሚከብረው። እግዚአብሔር ግን ይሄን ሁሉ ባዶ ያደርግና ና ቁጭ በል አንተ እኔ ያናግርሃለሁ ስራ ተሰራለህ ይላል ማለት ነው። ስለዚህ ለእፎይ የምታስቡ ሰዎች ይሄን አድርጉ።